ሰላም ሰላም ጤና ይስጥልን። እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋ ክብር ለጌታ በጣም ሰላም ነኝ። እንዴት ናችሁ? የቲክቶክ ጓደኞቼ፣ የዩቲዩብ ጓደኞቼ፣ የፌስቡክ ጓደኞቼ ሁላችሁም እንዴት ናችሁ? ሰላም ናችኋ? ሰላማችሁ ብዝት ይበልልኝ። ዛሬ ለሁለት ነገሮች ነው መልእክት የመጣሁት። ዋነኛው ነገር እና በጣም አሳሳቢ ጉዳይ በሊቢያ በረሃ ላይ እየተሰቃዩ ላሉ ወንድሞቻችን እባካችሁ ድረሱላቸው ላለው መላው ኢትዮጵያን በየትኛውም አቅጣጫ የትኛውም ከሀገር ውስጥም ይሁን ከውጭም ይሁን እባካችሁ እባካችሁ በተለይ ትላልቅ ቲክቶከሮች እባካችሁ ሊቢያ ላይ ለታሰሩ እህት ወንድሞቻችን እና እየተሰቃዩ ላሉ ወንድሞቻችን እህቶቻችን ኢትዮጵያ እባካችሁ ድረሱላችሁ እላለሁ። ምንም አቅም የለኝም ምንም ግን እንደዚህ በሀሳብ ራሱ ከጎናቸው በመሆኔ ደስ ይለኛል። ያው እኔ ስራ ላይ ስለሆንኩኝ በዚህ ሰዓት የሚመች ቦታ ላይ አይደለሁም። ድምጽ ለመሆን የሚመቸኝ ቦታ አይደለሁም እና እባካችሁ ሊቢያ ላይ እየተንከራተቱ እየተሰቃዩ ላሉ ወንድሞች ድረሱላቸው። ያው እከሌ እከሌ ማለት አልፈልግም እና በጣም ትላልቅ ቲክቶከሮች እባካችሁ ድምጽ ሆኗቸው ድረሱላቸው። እባካችሁ በየትኛውም አቅጣጫ የትም ልትሆኑ ትችላላችሁ፣ ግን እባካችሁ ድምጽ ሆኗቸው እላለሁ። ትላንትና በጣም ስለተሰማኝ ነው እኔ ምክንያቱም የእነሱ ስቃይ የእኔ ስቃይ ማለት ነው። ያው ሁላችንም በስደት ብንሆንም የእነሱ ስቃይ የእኔም ስቃይ ነው እና የእኔነት ስሜት ስለተሰማኝ ነው። እባካችሁ እባካችሁ እላለሁ። ዋነኛው መልእክት ይሄ ነው። ሁለተኛው መልእክቴ ደግሞ ፌስቡክ ላይ በተለይ ፌስቡክ ላይ እየተታለላችሁ ያላችሁ ሴት እህቶቼ አሁንም ከድርጊታችሁ ተቆጠቡ እላለሁ። እባካችሁ ወደ ራሳችሁ ተመለሱ። የመጣችሁበትን ዓላማ አትርሱ። ከዚህም በፊት ተናግሬያለሁ፣ ቪዲዮ ሰርቻለሁ። ዓላማችሁን አትዘንጉ። የመጣችሁበት ዓላማ መጀመሪያ ለስራና ለስራ ነው። ስራ ከሰራችሁ በኋላ ደግሞ ገንዘብ ለማግኘት ነው። ያን ገንዘብ ደግሞ የት እንደምታውሉት እንዴት እንደምታውሉት እባካችሁ ታሳቢ አድርጉ። ሌላው ይቅርና እንደው ዝም ብላችሁ ፌስቡክ ላይ የምታውቁትን ሰው እንደ ጓደኛ እንደ ባል እንደ ምናምን ብላችሁ የምትይዙት ሰዎች አሁን ትላንትና ያየሁት 7 አመት ነው 8 አመት ሰርቼ ብሬን ተበላውና ቪዲዮና ፎቶ ላከልኝ ሌላ ትዳር ይዞ ወይ ብሬ እያለች በጣም ነው እጅግ ነው ያሳዘነኝ። እና ከዚህም በፊት አደራ ብዬ የለቀኩት ቪዲዮ ያ ነገር ትዝ አለኝ እኔ ማለት ነው። ለምን አትማሩም? ለምንድነው የማትመለሱት? ለምን አትስተካከሉም? በቃ የመጣችሁት ለስራ ነው አይደለ? ለስራ ነው የመጣችሁት። ስራና ስራችሁን ሰርታችሁ በሰላም ሀገራችሁ ገብታችሁ በአይናችሁ እያያችሁ በጆሮአችሁ እየሰማችሁ በአፋችሁ እየተናገራችሁ ፌስ ቱ ፌስ እንደዚህ እያወራችሁ ማግኘት አይሻልም ወይ እንዴ? የትኛውም ቦታ ላይ እኮ ምንም ነገር ማድረግ የምትችሉ ሰዎች ናችሁ እናንተ ማለት ነው። ግን ሶሻል ሚዲያ ላይ የምትታለሉ ልጆች እባካችሁ በተለይ ሴት እህቶች የአረብ ሀገር ያላችሁ እየነገርኳችሁ ነው። እባካችሁ ወደ ራሳችሁ ተመለሱ። ገንዘባችሁን ሴቭ አድርጉ። ቤተሰብ ቢበላችሁ ይሻላል። እናት፣ አባት፣ እህት፣ ወንድም ሌላው በቃ ማለት ስጋ ዘመድ የሆነ ቢበላችሁ ይሻላል። እንደዚህ ለባዳ አሳልፋችሁ ሰጥታችሁ በሰው ሀገር ዋይ መቀወጥ ምናምን በቃ ከዚህ ነገራችሁ ተመለሱ ባካችሁ። ሁሉ ነገር ትደርሱበታላችሁ። አሁንም ድጋሚ እየተናገርኩ ነው። ከዚህም በፊት ቪዲዮ ለቅቄያለሁ። ትዳርም ሀገራችሁ ስትገቡ ይደርሳል። ጓደኛም ሀገራችሁ ስትገቡ ሁሉ በሀገር ያምራል። እባካችሁ ጓደኞቼ እህቶቼ አትሸወዱ። አረብ ቤት ያው እንዴት ሰርተን እንደምንመጣ እኛና እኛ ብቻ ነን የምናውቀው። ሌላ ማንም ሰው ሊያውቀው አይችልም። ያው የሆነ ሰው ነው የሚያውቀው። የሆነ ሰው ማለት ቦታው ላይ ያለ ሰው። ስለዚህ ገንዘባችሁን ዝም ብላችሁ እንደዚህ ሶሻል ሚዲያ ላይ ለምታውቁት ሰው ባትሰጡ ባትበሉ ይሁናችሁ አይሁናችሁ ሳታውቁ ማለት ነው። ስለዚህ እባካችሁ ወደ ራሳችሁ ተመለሱ እላለሁ። ዓላማችሁን አትዘንጉ እንዴ! ኢቭን እኮ አገር ቤት ስትገቡ ማለት ነው
ኢቭን ሌላው ሻይ መጠጫ እንኳን ላይኖራችሁ ይችላል። ለምንድን ነው የመጣችሁበትን ዓላማ የምትረሱት? ለምንድን ነው ሰርታችሁ ለምን ሀገራችሁ ገብታችሁ የራሳችሁ የሆነ ነገር ከፍታችሁ ለምን ጎናችሁ ማሳረፊያ ሰርታችሁ ለምን ራሳችሁን ለምን አትሆኑ? ለምንድን ነው እንደዚህ እየሆናችሁ ሚዲያ ላይ ገንዘባችሁን እያስበላችሁ? ሲቀጥል አሁንም ድጋሚ እየተናገርኩ ነው። ትዳር እያለው ትዳር የለኝም፣ ልጆች እያሉት ልጆች የለኝም። ከጀርባው ሌላ ነው ታሪኩ፣ ውስጡ ሌላ ነው ታሪኩ። ያው ሚዲያ ይፍረደው። እኔ ምንም የምለው ነገር የለም። እንዲህ ነው ብዬ እከሌ ብዬ ብናገር ደስ ይለኝ ነበር፣ ግን መናገር አልችልም። ስለዚህ ልጆቹን እየደበቀ ሚዲያ ላይ ፌስቡክ ላይ የኔ ፍቅር፣ የኔ ማር፣ የኔ ወለላ፣ እማዬ፣ እናቴ፣ ይሄ ትርፍ ነው ይሄ። ስለዚህ ሴቶች ወደ ራሳችሁ ተመለሱ። በቃ እንዴ ተመለሱ። ለምንድን ነው በሴንሲቲቭ ነገር የምንታለለው? ለምንድን ነው በዚህ በምላስ እማዬ የኔ ውድ የኔ ፍቅር ሞትኩልሽ አበድኩልሽ ስላለ ለምንድን ነው እንደዚህ የምንሆነው? ለምን ከእግዚአብሔር አንጠብቅም? ትክክለኛ የሆነ ነገር ለምን ከፈጣሪ አንጠብቅም? ጓደኛም እኮ የሚሰጠው ጌታ ነው። ትዳርም የሚሰጥ ክርስቶስ ነው። ስለዚህ ሁሉ ነገር ይዘን አይሻልም? በባዶ እጅ ገንዘባችንን ለማንም አስበልተን ሜዳ ላይ ጥለን እንደዚህ ላባችን ነጭ ላባችን እንደዚህ ጠብ አድርገን እየሰራን ሳንበላ ርቦን ተጠምተን የፈለግነውን ነገር ሳናገኝ ሲቀጥል ደግሞ የረባ እንኳን እንቅልፍ አንተኛ። ስለዚህ ይሄ ሁላ ሆነን ከጉልበታችን አልሆን፣ ከገንዘባችን አልሆን፣ ከጤናችን አልሆንን፣ ከደስታችን አልሆንን፣ ከሁሉ ነገር ከቤተሰቦቻችን አልሆንን፣ ከሁሉ ነገር ባዶ ሆነን አጨብጭበን ሀገራችን ስንገባ ባዶዎች፣ ከዛ በኋላ መጨለል እንዴ! ለምን አስፈለገ? መጀመሪያ ለምን ረጋ አንልም? ለምን አንረጋጋም? ለምን ወደ ራሳችን አንመለስም? ኧረ እባካችሁ ሴቶችዬ፣ ኧረ እባካችሁ አረብ ሀገር የምትሰሩ እንደው በጌታ ስም እየለመንኳችሁ ነው፣ ወደ ራሳችሁ ተመለሱ። አስተውሉ፣ መጀመሪያ አስተውሉ። ይሄ ሰው ማን ነው ለማለት አይን ይሻላል። አይን ነው እውነቱ። ትዳር አለው፣ አይን ነው እውነቱ። ልጅ አለው፣ አይን ነው እውነቱ። ከጀርባው ሌላ ታሪክ አለው፣ አይን ነው እውነቱ። እንዴ ለምን ምላስ ብቻ እናዳምጣለን? ምላስ ብቻ ማዳመጥ የለብንም። ምላስ እያዳመጥን ገደል እየገባን ነው። ስለዚህ እባካችሁ ሴት እህቶቼ እባካችሁን፣ አሁን ስራ ላይ ነኝ ያለሁት በእጅ እየሰራሁ ነው፣ ግን ምንም እረፍት ስላጣው ነው ማለት ነው። በጣም እረፍት አጣሁ። በተለይ እንደዚህ በሶሻል ሚዲያ ላይ ገንዘባቸውን የሚበሉ ሴቶች እረፍት አጣሁ በቃ። ስለዚህ ለምን ይሄ ይሆናል? ለምንድን ነው ይሄ የሚሆንበት ምክንያት? ሁሉ ነገር ስንሄድ አይሻልም? ይሻላል እኮ እንደርስበታለን። ጊዜ አይረፍድም እኮ ጊዜ አይረፍድም። ስለዚህ ራሳችሁን ሁኑ። ገንዘባችሁን አልባሌ ቦታ ላይ አትጣሉ። ገንዘባችሁን ሴቭ አድርጉ። ገንዘባችሁን ተጠቀሙበት። እኛ ደግሞ ሴቶች ነን። ሴት ልጅ ደግሞ አንዴ ከወደቀች ወደቀች ነው። ከነሞራሏ ከነምኗ ከወደቀች ወደቀች ነው። ስለዚህ ራሳችንን ጥለን በሰው ሀገር ሞራላችን፣ ተስፋችን፣ ሁሉ ነገራችንን አተን ከሰው በታች እንድንሆን አታርጉ። የሰው በታች ከሰው በታች ለመሆንማ ለምን ከሀገር ይወጣል? ለምን ሀገሬ ላይ ቁጭ አለ? ያገኘሁትን አግኝቼ ያስኳትን ይዤ ለምን ሀገሬ ላይ አልቀመጥም? ስለዚህ ሀገር ገብቶ ማረፍ ያስፈልጋል፣ መስራት ያስፈልጋል፣ መንቀሳቀስ ያስፈልጋል። ቤተሰብ ይኖራል፣ ልጅ ይኖራል፣ ትዳር ይኖራል፣ እናት ትኖራለች፣ ደካማ እናት፣ ደካማ አባት ይኖራል፣ ወዘተ። በቃ ብዙ ችግሮች ይኖራሉ። እነዛን ቀዳዳን ነው መድፈን ያለብን እዛ ኢትዮጵያ ሄደን ማለት ነው እንጂ እዚህ ሆነን አይደለም። እዚህ ሆነን ትዳር ያለውን ልጅ ያለውን የሌላ ኑሮ ማደራጀት አለ ወይንም የሌላን ሰው ትዳር ማደራጀት አይደለም። ስለዚህ ወደ ራሳችሁ ተመለሱ ሴቶች፣ እህቶቼ። እኔ በጣም ነው የምወዳችሁ። አረብ ሀገር ላላችሁ ሴቶች ከዚህም በፊት ተናግሬያለሁ። እኔ አቅም ቢኖረኝ አረብ ሀገር ለምትሰሩ ሴቶች እሸልም ነበር። ጌታ ምስክሬ፣ አንደኞች ናችሁ። ግን በጣም የተወሰናችሁ ጥፋት እያጠፋችሁ፣ በቃ ከጥፋታችሁ ተመለሱ። ወደ ራሳችሁ ተመለሱ። በቃ ገንዘባችሁን አስቀምጡ። ገንዘባችሁን ሴቭ አድርጉ። ከዛ በኋላ ኢትዮጵያ ስትገቡ ባሉንም ፍቅረኛውንም ሁሉንም ትደርሱበታላችሁ። በቃ በእጃችሁ ነው። እንደዚህ በእጃችሁ ሁሉ ነገር በእጃችን ነው። እኛ የወደቀን ይመስለናል፣ ከሰው በታች የሆነን ይመስለናል ምናምን አይደለም። በቃ እኛ ከማንም በላይ ነን።
ስለዚህ ይሄ ፌስቡክ በተለይ ፌስቡክ ላይ የምታውቁት ሰዎች ተጠንቀቁ፣ እየነገርኳችሁ ነው። 3 ልጅ 4 ልጅ ቤቱ ቁጭ አድርጎ ሚስቱን ቤቱ ቁጭ አድርጎ ያቺ ሚስት እኮ ባላለኝ ብላ ነው የምትቀመጠው። ባላለኝ ባሌ እንደዚህ ያደርግን ብላ ነው በኮንፊደንስ ቁጭ ብላ ያለችው ማለት ነው። ግን ባሏ በሶሻል ሚዲያ ሌላ ሴት እያማለለ ነው ያለው። ሌላ ሴት ያችም ሴት ደግሞ ልክ ልባችን እንደ ጡታችን የተንጠለጠለ ነው እንደዚህ ጡታችን። ከዛ እውነት ይመስላታል፣ ታምናለች። ትዳር የለውም ልጅ የለውም ምናምን። እውነቱ ሲወጣስ እንዴት ትሆናላችሁ? እውነቱ ላይ ስትደርሱስ እንዴት ትሆናላችሁ? ከዛ በኋላ ብሬን ተበላው፣ ሌላ ሚስት አገባ፣ አታለለኝ፣ እንደዚህ ያለኝ፣ ማልቀስ፣ መፍረጥ ምናምን። ኧረ እባካችሁ በጌታ ስም እየለመንኳችሁ ወደ ራሳችሁ ተመለሱ። በቃ እባካችሁ 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 ሴቶችዬ አትታለሉ፣ አትታለሉ። በቃ ይሄ ሶሻል ሚዲያ ጉድ እያፈላ ነው በቃ። ስለዚህ አትታለሉ። ልክ 7 ዓመት 8 ዓመት ሰርታ ይኸው አረቡ ቤት እያበደች ነው፣ መሬት እየተንፈራፈረች ነው። በጣም ነው የምታሳዝነው። 7 ዓመት ማለት ከስንት ነገር መስዋዕትነት ከፍላ ነው እዚህ የደረሰችው ማለት ነው። ግን እሱ ሌላ ትዳር ይዞ ፎቶ ቪዲዮ፣ በጣም ሞራል የሚባል ነገር አለ። ይሄ ሰው ሳይሆን አውሬ ነው፣ ሰው አይደለም። ስለዚህ እንኳን 7 ዓመት አይደለም 1 ወር፣ የ1 ወር ብር ለኔ ዋጋ አላት። ስለዚህ ባካችሁ ወደ ራሳችሁ ተመለሱ። በጣም ነው የምወዳችሁ፣ ወዳችኋለሁ። በጣም አከብራችሁ